ባሌ ጋር ከተጋባ 3 ዓመታችን ነው። ነገር ግን ሌሊት እየተነሳ ከእናቱ ጋር እንደሚተኛ አወቅኩ ትላለች። መጀመሪያ አካባቢ ስመርጠው በጣም ጥሩ ሰው ነው፣ በጣም ደግ ነው፣ የወንዶች መለኪያ ብለው እስከሚያስቡት ድረስ በጣም ጥሩ ሰው እንደሆነ ነበር ተነግሮኝ የገባሁት። ስገባም እንደተባለው በጣም ጥሩ ሰው ነው። በጊዜ ነው የሚገባው፣ ስራውን ይሰራል፣ እናቱን በጣም ይወዳታል፣ በጣም ያከብራታል፣ ይንከባከባታል፣ የሚችለውን ሁሉ ያደርጋል። ለኔም በጣም ጥሩ ሰው ነው፣ ይንከባከበኛል፣ የምፈልገውን ነገር ሁሉ ያደርግልኛል፣ ወዘተ ነገራቶች። ታዲያ ሌሊት እየተነሳ ከወራት በኋላ እንደዚህ መጀመሪያ አካባቢ በጣም አሪፍ ነበረ። ነገር ግን የሆነ ከ2 ወር ከ3 ወር በኋላ ግን ሌሊት እየተነሳ ወደ እናቱ ክላስ ይሄዳል። ከዛ በኋላ ከዛ እንደሚተኛ ደረስኩበት ትላለች። ሌሊት ሲነሳ ታዲያ በጥፍሩ እየተራመደ ነው። በቀስ አድርጎ በሩን ይከፍታል። ከዛ በኋላ ይሄዳል። እንደዛ እያደረገ ነው ሁሌ እንደዚህ የሚያደርገውና ምን ሆኖ ነው እያልኩኝ በጥርጣሬ ከመሆን ብዬ ቢያንስ 6 ወር 7 ወር ከቆየ በኋላ ጠየቅኩትኝ። ለምንድን ነው ሌሊት እየተነሳ ከእናት ጋር የምትሄደው ምናምን ስለው፣ አይ እናቴ ብቻዋን መተኛት ትፈራለች እና ለዛ ነው ሌሊት እየተነሳሁ የምሄደው እናቴ ጋራ እስከምትለምድ ድረስ ነው። ከለመደኝ በኋላ ይስተካከላል ኢንሻአላህ ሀቢብቲ ብሎ አረጋጋኝ። እሺ ያልኩትኝ። ነገር ግን አላሳመነኝም። ውስጤ በጣም የሆነ በድንጋይ እንደተመታሁ ያክል ነው የተሰማኝ። ያን ያክል አላሳመነኝም። ብቁ እንዳልሆንኩ፣ ትክክለኛ ሴት እንዳልሆንኩ፣ የሱ ሚስት ትክክለኛ ሚስት እንዳልሆንኩ ምናምን እንደዛ ነው የሚሰማኝ። እሱ ደግሞ በቃ ለእናቱ ጥሩ ሰው መስሎ ነገር ግን መጥፎ እንደሆነ ብቻ የሆነ ብዙ ነገራቶች ነው ከውስጥ የሚተረማመሱብኝ። ከዛ በኋላ ይህንን ነገር ዝም አልኩትኝ። ይሄ ነገር እየቀጠለ መጣ። ማለትም ይሄ ነገር ለ3 ዓመት ቆየ። ነገ ይስተካከላል፣ ነገ ወዲያ ይስተካከላል እያልኩኝ 1 2 ዓመት 3 ዓመት ቆየ እና ከዕለታት አንድ ቀን በጣም ሰለቸኝ። እኔ ሌሊት እየተነሳው ብቻዬን የማድረው እንዴት ይሄ ይሆናል ምናምን ብዬ ተናደርኩኝ። እሱ ያው ደክሞት ከስራ ይመጣል። እንደገና ደግሞ ሌሊትም እየተነሳ ከእናቱ ጋር ነው። በቃ የሆነ ድካም ይታይበታል ከፊቱ። ነገር ግን ያን ያክል አላስተዋልኩትም ነበረ አለች። ከዛ ከዕለታት አንድ ቀን ሌሊት ተነሳሁኝና ለምን አልከታተለውም? ዝም ብዬ በጥርጣሬ ከምኖር ሌሊት ልነሳና አብሬ ልከታተለው አለች። ከዛ እንደተለመደው አንድ ቀን ሌሊት ተነስቶ ወደ እናቱ ክላስ ሄደ። ቀስ አድርጎ በሩን ከፈተ። ከዛ በኋላ በጥፍሩ እየተራመደ ወደ እናቱ ክላስ ከፍቶ እናቱ ክላስ ጋር ገባ። ከዛ በኋላ እኔም ተነሳሁኝና ተከተልኩትኝ። ትንሽ የሆነ ብርሃን ነገር አለው ወይም ደግሞ ትንሽ መብራት ነገር አለው። ከዛ በኋላ ለማዳመጥ ሞከርኩኝ። ጆሮዬን አስጠጋሁኝ፣ አዳመጥኩኝ። ቀስ አድርገሽ አይዞሽ ማሚዬ ምናምን ይላታል እናቱን። አይዞህ ልጄ እሺ። የሆነ ትንሽ ነው ትጣሰቃለች። የሆነ አንዳንድ ጊዜ ታለቅሳለች። አደከምኩ ይቅርታ ልጄ ምናምን እንደዚህ አይነት ነገር ሰማች። ምንድን ነው ምናምን ብዬ አይታየኝም፣ ነገር ግን ድምጽ ነው የምሰማው። ከዛ ቀስ አድርጌ በሩን ትንሽዬ ከፍቼ ማየት ስጀምር ከእናቱ ጀርባ ላይ ትልቅ ቁስል አለ። ከዛ ያንን ቁስል ይሄ ከልብሷ ጋራ የሆነ ተጣብቆ ነበር። ያንን እያላቀቀ ነበር እና ቀስ እያደረገ በፎጣ እንትን እያለ ውሃ እየጠመዘዘ እያደረገ ቀስ እያደረገ ቁስሉን እንትን ይላል። ቁስሉን ያጥባታል። ከዛ ካጠባት በኋላ እንትን ይሄ ኩፋዝ ለብሷል፣ ማለትም ይሄ ግላፍስ የሚባለው ለብሶ ከዛ በኋላ እንትኑን ያደርግላታል፣ መድኃኒት ያደርግላትና ከዛ ይሸፍናታል። ከዛ ደግፎ ለተወሰነ ጊዜ ቁጭ ላን ከሷ ጋር ዲድቷን ደግፏት ማለት ነው፣ ቁስሉ መጠጥ እስከሚል ድረስ ማለት ነው። ከዛ በኋላ ያስተኛታል። ይህንን ክስተት ሳይ ወደ ውስጥ ያለቀስኩ ትላለች። ወደ ውስጥ ያለቀስኩ እስከዛሬ ድረስ እኔ ያረፈ ፍራሽ ላይ እየተኛሁኝ ባለዚህ እየመጣ ሌሊቱን በእናቱ መጣሰቅ እየተሰቃየ ነው የሚያድረው። ምን አይነት ሰው ነኝ? እንዴት እስከዛሬ ድረስ ማየት ያቅተኛል? እንዴት አይኔን ጨፈንኩ እስከዛሬ ድረስ? እንዴት ድካሙ አይታየኝም? እንዴት እሱንስ እንዴት የእናቱ ህመም አይታየኝም? ምን ያክል ሰው ነኝ ምናምን ራሴን ወደ መውቀስ ገባሁኝ። ከዛ በኋላ ወደ ውስጥ ያለቀስኩ፣ ምድር ተንቀጠቀጠችብኝ፣ እግሬ ተርገፈገፈ። ከዛ ወደ ክላሴ ተመለስኩኝና ባሌ ተመለሰ። በጣም አሳዘነኝ።
በቃ አለመረዳቴ ምናምን ሁሉን ነገር ወደ ውስጥ ያለቀስኩኝ። ከዛ ጧት ተነስታ እንደለመደው ቁርሱን በላ፣ እናቱንም እኔንም ቻው ብሎን ሄደ። ከዛ ጧት ተነሳሁኝና እኔ ምንድን ነው ያደረገው ቀጥታ ወደ ሰደልያ ሄድኩኝ። ወደ ሐኪም ቤት እንትን ጥብ ምናምን የሚገዛበት ማለት ነው። ከዛ ሄድኩኝና